ገብተናል ገባ ይባል እስኪ ሞቅ ደመቅ በል የአውሮፓ ሻምፒዮንስ ሊግ የመልስ ጨዋታዎች ዛሬም ቀጥለው መከናወናቸውን ይቀጥላሉ። በኤሚሬትስ ስቴዲየም አርሰናል የፖርቹጋሉን ስፖርቲንግ ሊዝበን የሚያስተናግድበት ጨዋታ ከሚጠበቁ ጨዋታዎች መካከል ነው። ዩቲዩብ ላይ ሲዲ ስፖርት ሰርች ይደረግ፣ ሳብስክራይብ ይደረግ። ግቡ ገብተናል። ሚኬል አርቴታ ተከላካይ መስመሩን አምሰውታል። አዳዲስ ተጫዋቾችን ወይም ደግሞ ከዚህ ቀደም ይጠቀሙት የነበረውን ቋሚ 11ዎቻቸውን ቀየር አድርገዋል። ግራና ቀኙን ተመላላሽ ቀይረውታል። ቤንጃሚን ዋይት ተቀያሪ ወንበር ላይ ሲቀመጥ ሙስኬራ ወደ ቋሚ 11 መጥቷል። ማይልስ ስኬሊም ወደ ተቀያሪ ወንበር ወርዷል። በምትኩ ፔሮ ሂንካፒ ወደ ቋሚ 11 ገብተዋል። አርሰናል ግብ ጠባቂ ዴቪድ ራያ፣ ተከላካይ ላይ ሙስኬራ፣ ሳሊባ፣ ጋብሪኤልና ሂንካፒ ያለው አማካኙን ራይስ ዙቢሜንዲና ይዜ ይመሩታል። ማዶኬ የኮረሽና ማርቲኔሊ ከፊታሉ። ዲክላን ራይስ ከመሟ አገግሞ ለዚህ ጨዋታ መድረሱ ለአርሰናሎች እፎይ የሚያስብል ዜና ነው። በቡድን ውስጥ ግን አሁንም ማርቲን ኦዲጋርድ እንደዚሁም ቡካዮ ሳካ፣ ጁሪያን ቲምበር፣ ሪካርዶ ካላፊዮሪና ሚካኤል ሜሪኖ መካተት አልቻሉም። ተቀያሪ ወንበር ላይ አርዚባላጋ፣ ሴትፎርድ፣ ዋይት፣ ጀሱስ፣ ኖርጋርድ፣ ትሮሳርድ፣ ሃቨርዝ፣ ዶዚያክ፣ ሊዩስ ኬሊ፣ ዶማንና ሳልማን ይገኛሉ። ምን ጠብቃላችሁ በዚህ ጨዋታ ላይ? ስፖርቲንግ ሊዝበን ሪሞንታዳ ይሰራል ወይስ አርሰናል በአስተማማኝ ሁኔታ በግማሽ ፍጻሜው አትሌቲኮ ማድሪድን የሚያገኝበትን ፍልሚያ ማከናወን ይችላል? በሌላኛው አቅጣጫስ በአሊያንዝ አሬና ባለፉት 4 ተከታታይ ጨዋታዎች ሽንፈት ያላስተናገደው ሪያል ማድሪድ ሪሞንታዳ እንደሚሰራ እየፎከረ ይገኛል። ይሳካላት ሆይ? ሐሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያርጉ። እኛ ገብተናል፣ እናንተም ግቡ። ዩቲዩብ ላይ ሲዲ ስፖርት ሰርች አድርጋችሁ ሳብስክራይብ አድርጉ። መልካም ጨዋታ ይመቻችሁ።